ሰላም ጤና ይስጥልኝ የሀገሬ ልጆች። በዛሬው የአፋን ኦሮሞ ትምህርታችን ከባለፈው ትምህርት የቀጠለ በትምህርት 83 በክፍል 1 ልዩ የአፋን ኦሮሞ የስም ገላጮችን ተመልክተን ነበር። ከዛ የቀጠለ እንዳይበዛ ብዬ ከፍዬ ያስቀራውላችሁ ነው። ሁለተኛ ክፍል እንቀጥላለን። እንግዲህ እንደተለመደው ዝርዝራቸውን እናያለን። ዝርዝራቸውን ከነ ትርጉማቸው ከነ አናባባቸው እናያለን። ከዛ በኋላ በአረፍተ ነገር ውስጥ ደግሞ እንዴት አገለግሉ እንዴት እንደምንጠቀምባቸው እናያለን። ጢና ትንሽ ማለት ነው። ጢና እንግዲህ ኤክስ ጣ የሚል ድምጽ ነው ያለው ታውቃላችሁ። ደብል የሆነ ፊደል ደግሞ ጠቆ ነው የሚነበበው ጢና ይሆናል። እንግዲህ ጢና ትንሽ ማለት ነው። ሙራስ ጥቂት ማለት ነው። ሰም ማለት ነው። ባዬ ብዙ ማለት ነው። ባኤም ይባላል ወይስ ሰገሌ ሁዳ ማለት ነው። ኤራ ረጅም ማለት ነው። ኤራ ገባባ አጭር ማለት ነው። ገባባ ገምና ብልህ ማለት ነው። ገምና ብልህ ዋይዝ ማለት ነው። ቀሎ ቀጭን ለሴት ነው እንግዲህ ቀላ ሲሆን ለወንድ ይሆናል ማለት ነው። ፉርዶ ወፍራም ነው። ፉርዶ ይሄም ለሴት ነው። ፋት ማለት ነው። ፉርዳ ሲሆን ለወንድ ይሆናል ማለት ነው። ያቡ ወፍራም ነው። ይሄ ግን ቲክነስን ነው የሚያሳየው ለሰው ሳይሆን ለልብስ እንደዚሁ ቲክነስን ለመግለጽ ነው ያቡ የሚለውን የምንጠቀምበት ማለት ነው። በላ ሰፊ ማለት ነው። በላ ጢጶ ጠባብ ማለት ነው። ጢጶ በሬዳ ቆንጆ ለወንድ ነው። በሬዳ በሬዱ ቆንጆ ይሄ ለሴት ነው። ፎኪሳ መልከጥፉ ለወንድ ነው። ፎኪሳ ፎኪስቱ መልከጥፉ ለሴት ፎኪስቱ ሶዳታ ፈሪ ማለት ነው። ሶዳታ ሶሬሳ ሀብታም ማለት ነው። ሶሬሳ ሀብታም ዱሬቲ ይሄ ሀብታም ከበርቴ ይሄ ለሴት ነው። ዱሬሳ ሲሆን ለወንድ ይሆናል ማለት ነው። ሀብታም በዳቱ የበለጸገች ይሄ ለሴት ነው። በዳዳ ሲሆን ያው ለወንድ ይሆናል ማለት ነው። በዳቱ ይየስ ዳ ይሄም ለወንድ ነው። ይየት ይሆናል ማለት ነው ለሴት ሲሆን። በምሳሌ እናያለን። ሆላ ጢና ቢኔ ትንሽ በግ ገዛን። ሆላ በግ ነው። ጢና ትንሽ ነው። ቢኔ ገዛን ነው። ሩት ቨርቡ ቢቱ ነው። ለኑቲ እንደ ሲምፕል ፓስት ቴንስ ኮንጁጌት ስናደርገው ቢኔ ስለሚሆን ነው። ጢና ትንሽ ነሞኒ ሙራሳ ደቀበኔሩ ጥቂት ሰዎች ደርሰዋል። ነሞኒ ነሞትኒ ነሞታ ሰዎች ማለት ነው። ሙራሳ ሰም ጥቂት ማለት ነው። ደቀበኔሩ ደቀበኔ ጅሩ ከሚል መጣ ነው። ግሱ ደቀቡ ነው መድረስ። ለኢሳን ደቀበኔ ጅሩ ይሆናል ማለት ነው። ነሞትኒ ሙራሳ ኢሳን በሚለው ስለሚወከል በረቶትኒ ባየ ገልማአኔ ጅሩ ገልማአኔሩም ይቻላል። ብዙ ተማሪዎች ተመዝግበዋል። በረታ ተማሪ፣ በረቶታ ተማሪዎች፣ በረቶትኒ ሰብጀክት ፎርም ተማሪዎች፣ ባዬ ወይም ባዬ ይባላል ወይስ ሰገሌ ሁዳ ብዙ ማለት ነው። ገልማአኒሩ ገልማአኒ ጅሩ ተመዝግበዋል ፕሬዘንት ፐርፌክት ማለት ነው። ገልማኡ መመዝገብ ነው። ገልማአኒሩ በረቶትኒ ባዬ የሚለው ሰም ኢሳን በሚለው ፕሮናውን ስለሚወከል ገልማአኒ ጅሩ ይሆናል ማለት ነው። ለኢሳን ፕሬዘንት ፐርፌክት ቴንስ። ለሚሌን ሁንዱ ፊለቹ ቀቡ ሁሉም ዜጎች መምረጥ አለባቸው። ለሚሌ ዜጎች፣ ለሚሌን ዜጎች ሰብጀክት ፎርም ሁንዱ ሁሉም ፊለቹ መምረጥ በዚህ ሴንስ ፊለቹም ማበጠርም ይሆናል። ሁሉም ዜጎች ለሚሌን ሁንዱ ዳንዲ ጭናሙ ካዴራቱ ጅራ መንገድ ዳር ረጅም ዛፍ አለ። ዳንዲ መንገድ ማለት ነው። ከራ ይባላል በሌላ ስሙ። ጪና ቢራ ይባላል በሌላ ስሙ። አጠገብ ማለት ነው። ኒር ማለት ነው። ሙካ ዛፍ ማለት ነው። ጤራቱ ጤራ ረጅም ማለት ነው። ጅራ አለ ማለት ነው። there is a long tree near the road ማለት ነው። መንገድ ዳር ረጅም ዛፍ አለ። ጤራ ረጅም
namni gabaabaa gamnaadha jedhama አጭር ሰው ብለህ ነው ይባላል ገባባ አጭር ገምና ብለህ ተጨማሪ ምሳሌዎችን እናያለን ሸመረቲን ቀለውዳ ወጣቷ ቀጭን ነች ሸመራ ሴት ወጣት ማለት ነው ሸመረቲን ወጣቷ ማለት ነው ወጣቷ ሰብጀክት ኢንዲኬተር ኢቲን ማለት ነው ቀሎ ቀጭን ለሴት ቀላ ቀጭን ለወንድ ነው የሚሆነው ዱበርቲቲን ፉርዶ ዱፍቴ ወፍራም ሴትዮ መጣች ዱበርቲ ሴት ዱበርቲቲን ሴትዮዋ ማለት ነው ፉርዶ ወፍራም ማለት ነው ፉርዳ ወፍራም ማለት ነው ለሰው ለወንድ ነው ፉርዶ ለሴት ኡፉ መምጣት ዱፍቴ መጣች ፓስት ለኢሽን ማለት ነው ዱፍቴ ኢሽን ዱፍቴ መጣች ቆራፍ ከፈኒ ያቡኒ በርባቺሳ ለብርድ ወፍራም ልብስ ያስፈልጋል ቆራ ቅዝቃዜ ብርድ ማለት ነው ቆራፍ ለብርድ ለቅዝቃዜ ማለት ነው ከፋና ከፈኒ ልብስ ማለት ነው ሰብጀክት ፎርም ያቡ ቲክ ማለት ነው ወፍራም ይሄ ለቲክነስ ነው ለሰው አይደለም ኒ በርባቺሱ ማስፈልግ ነው በርባቺሳ ያስፈልጋል ያቡ ወፍራም እንግዲህ ፉርዳ ወፍራም ነው ፋት ማለት ነው በእንግሊዝኛው ያቡ ወፍራም ማለት ነው ቲክ ማለት ነው በእንግሊዝኛ ፉርዶ ለሰው ነው ያቡ ለዕቃ ለልብስ ነው ማና በላ ኢጃሩ ነምበር ባዳ ሰፊ ቤት መገንባት እፈልጋለሁ ማና በላ ሰፊ ቤት ማና ቤት ማለት ነው በላ ሰፊ ኢጃሩ መገንባት ነምበር ባዳ እፈልጋለሁ ግሱ በርባዱ እምገነባው እኔ ላኒ the verb form in the present tense የበርባዱ verb form በርባዳ ነምበር ባዳ እፈልጋለሁ በላ ሰፊ ማለት ነው ኩታ ዲቦ ጃለን ጠባብ ክፍል አንወድ ኩታ ክፍል ነው ዲቦ ጠባብ ማለት ነው ጃለቹ መውደድ ነው ጃለኑ እንግዲህ the negative form of the verb ጃለቹ in the simple present tense with respect to ኑቲ አንወድም ስለሚል ማለት ነው ጃለኔን ደርገጎ በሬዳ ወልበርቴ ጃለኔ ቆንጆ ጎረምሳ ተዋወቀች ጃለኔ የሰው ስም ነው ጃለኔ ደርገጎ ወጣት ነው በሬዳ ቆንጆ ለወንድ ነው ደርገጎ በሬዳ ቆንጆ መልካም ወጣት ወንድ ማለት ነው ደርገጎ በሬዳ ወልበርቴ ተዋወቀች ወልበሩ መተዋወቅ ማለት ነው ጃለኔን ደርገጎ በሬዳ ወልበርቴ ቆንጆ ጎረምሳ ቆንጆ ወጣት ወንድ ተዋወቀች ማለት ነው ቦንሳን ሸመሬ በሬዱ አርገቴ ቦንሳው ቆንጆ ኮሮዳ አገኘ ቆንጆ ሴት አገኘ ማለት ነው ቦንሳ የሰው ስም ነው ሸመራ ሴት ወጣት ማለት ነው በሬዱ ቆንጆ መልካም ማለት ነው ለሴት አርገቴ አርገቹ ነው እንግዲህ ማግኘት አርገቴ አገኘ ነው ቦንሳን ሸመሬ በሬዱ አርገቴ ቆንጆ ወጣት አገኘ ሴት ማለት ነው በሬዱ ቆንጆ ለሴት ነሚቺ ፎኪሳዳ ሰውየው መልከጥፉ ነው ነሚቺ ሰውየው ፎኪሳ መልከጥፉ ለወንድ ዱበርቲቲን ፎኪስቱዳ ሴትዮዋ መልከጥፉ ነች ዱበርቲቲን ሴትዮዋ ፎኪስቱ መልከጥፉ የማታምር ለሴት ፎኪስቱ ፎኪሳሎን ፎኪስቱ ለሴት ሎልቱ ሶዳታ አገሬን ቤክኑ ፈሪ ወታደር አይተናናውቅ ሎልቱ ወታደር ማለት ነው ሶዳታ ፈሪ ማለት ነው አርጉ ማለት ነው አገሬ አይተን ማለት ነው እንግዲህ past ነው the simple past form of the verb አርጉ with respect to ኑቲ ማለት ነው አገሬ አይተን ኢምቤክኑ አናውቅ ሶዳታ ፈሪ ማለት ነው
ኢኒ ነመሶሬሳዳ ኢኒ ነመሶሬሳ ተኤራ ሀብታም ሰው ሆኗል። ሶሬስ ሀብታም ዱበርቲቲን ዱሬቲ ታቴርቲ ሴትዮዋ ከበርቴ ሆናለች ሀብታም ሆናለች። ዱበርቲቲን ሴትዮዋ ዱበርት ሴትዮ ማለት ነው። ዱሬቲ ሀብታም ለሴት ዱሬስ ለወንድ ነው ሀብታም። ታቴርቲ ታቴጅርቲ ማለት ነው ተኡ ከሚለው ነው የመጣው መሆን ነው። ስለዚህ ዱበርቲቲን ዱሬቲ ታቴርቲ ሴትዮዋ ከበርቴ ሀብታም ሆናለች። ቢያ በዳቱ ኒበርባና የበለጸገች ሀገር እንፈልጋለን። ቢያ ሀገር ማለት ነው። በዳቱ የበለጸገች ያደገች ሀገር ማለት ነው። የበለጸገች ኒበርባና እንፈልጋለን። በርባዱ ነው እንግዲህ በርባዱ ከሚለው ነው በርባና የመጣው እንፈልጋለን የበለጸገች ሀገር። ቢያ በዳቱ ኒበርባና የበለጸገች ሀገር እንፈልጋለን። በዳቱ የበለጸገች ማለት ነው። ነምኒ ሂየሰ ኤኙ ደሃ ሰው ማን ነው? ሂየስ ደሃ ማለት ነው። ለወንድ ነው። ለሴት ሲሆን ሂየት ይሆናል ማለት ነው። የዛሬውን ትምህርታችን በዚህ ጨርሰናል። በሌላ ትምህርት እስከምንገናኝ ነጋቲ